ሰላም ሰላም ውድ የላሹ ቤተሰቦች ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻው ድረስ መመልከት ነው። ለቤቱ አዲስ የሆናችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑ። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። ቆሽ ፍርፍር 3500 ብር ገብቷል። ሁላችሁም የመረጃ ስሙ። የኢትዮጵያ ንግድ ባንክ ህንጻ 45ኛ ፎቅ ላይ የሚገኘው በታዋቂው ኢትዮ አሜሪካዊ ሼፍ ባለቤትነት የሚተዳደረው ማርከስ አዲስ ሬስቶራንት አካባቢ አዲስ የወጣ ሰበር መረጃ አለ። እየተጠነቀቃችሁ መጠነኛ የዋጋ መሻሻያ መደረጉ የተገለጸ ሲሆን የአንድ ድርቆሽ ዋጋ ፍርፍር 3500 ብር እንደሆነ ተገልጿል። ሾርባ 1700 ብር፣ እንቁላል ሳንዱች 2350 ብር፣ ዋፍል በቺክን 13500 ብር፣ ጥብስ 9500 ብር እንዲሁም ቬጋን ግራንድ የተባለ ምግብ ደግሞ 8500 ብር እንደሆነ ተገልጿል። እንዲሁም ሌሎችም አሉ በዝርዝሩ ላይ። ምግብ ቤቱ አዲስ ማሻሻያ እንዳደረገ መግለጹ የተሰማ ሲሆን የሆቴል ኢንተርናሽናል መሆን መቻሉና ዓለም አቀፍ የሆኑ በርካታ ተጠቃሚዎች ስለሚገኙ የዋጋ ማሻሻያ አስፈላጊ ሆነ መገኘቱ ተገልጿል። ክፍያው የሚደረገው ያው እንደሚታወቀው ሂሳብ ሲሰራ እንደዚህ ኢንተርናሽናል ቦታዎች በዶላር መሆኑን ተከትሎ ነው በሀገረኛ በዚህ ደረጃ የተወደደው ብሏል። ሐሳባችሁን ስጡ። ድርቆሽ ፍርፍር 3500 ብር ይገባታል። በርካቶቻችን በቤታችን ጣራ ላይ እንጀራ ድርቀን ፈርፍረን የምትበላት ፍርፍር በማርከስ ሬስቶራንት በክብር 3500 ብር ዋጋ ተለጥፎላታል። ቀን ወጣላት ድርቆሽ። እንግዲህ ድሮ ጣራ ላይ ነበር እሷን የምናሰጣት፣ አሁን ደግሞ ዋጋዋ ጣራ ነክቶልናል። እንግዲህ ቀን ወጣላት ድርቆሽ፣ ቀን ወጣላት። ሰይጣን የማያውቀው ሀበሻ ብቻ የሚያውቀው አባባል ፓርቷል። ዝም ብዬ ሳየው ያስጠላኛል። ዝም ብዬ ሳያት አትመቸኝም። ቀሪውን ኮሜንት ላይ ኮኮባችን አልገጠመም፣ ቀልቤ አልወደደውም፣ ትከሻዬን ከበደው፣ ይከብደኛል ይሄ ሰው የምንለው ነገር አለ በተለምዶ ማለት ነው። አላቋርጥም ጀምሬ ሳይፍን ቀይሬ እንዲህ ነበረ ካላልኩኝ ከትናንት ስተት ተምሬ ሰው ቢያወራ ስለኔ መች ግድ ሰጥቶኝ እኔ አላውቅም መንዛት መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት። በቃ አልተቻለም። ይሄ ልጅ በቃ አለቀቁትም። ያለው ወንድ ታርገልሽ? እኔ ፐርሰናሊ አልፈልግም፣ ጭራሽ አልፈልግም። ለምሳሌ ኢቭን ኪችን ውስጥ እንኳን ወንድ ተጨምሮበት ሴት ሆነሽ ራሱ የሆነ አንድ ሰው ነው እንትን ማለት ያለበትና ኢማጂን አሁን ለምሳሌ የሰራውት ወጥ ላይ እቺኛዋ ነጭ ሽንኩርቷ እኮ በሎ ሂት ነው ማብሰል ያለብሽ፣ ሃይ ሂት አርገሻል ምናምን ሲል እኔ አልፈልግም። ፐርሰናሊ ሙያ እንዲኖረው አልፈልግም። ሙያ የሌለው ወንድ ይሻልሻል። ያ አይኑሮ ሳያጣጥም እንዲበላ ፈልጋ ነው እንዴ? እንደኔ ግን የኔ አስተሳሰብ ግን እኔ ሙያ ያለው ወንድ ይሻለኛል። እውነት ገብቶም ሰርቶ ያበላኛል፣ እኔም ስሰራ ያግዘኛል። መተጋገስን የመሰለ ነገር የለም በእኔ አመለካከት ማለት ነው እንጂ እኔ ብቻዬን ልልፋ ይከብዳል። ትንሽ ከበድ ይላል ይሄኛው አስተያየት። ለማንኛውም ፍልፍሉ አሁን የደወልኩልህ ያው ሁሉም እንግዲህ የቻለውን ሁሉ እያደረገ ነው። ከዚህም በላይ የሚያስፈልግ ከሆነ አለም ብለዋል። ያንተም መታመም ሲሰሙ የኮሜዲ ስራ አድናቂ ናቸው አቶ ማናዬ ይባላሉ። እንግዲህ ለሕክምና እንዳስተዋጽኦ እንዲሆን የ1 ሚሊዮን ብር ስጦታ አበርክተውልሃል ፍልፍሉ። እሱ ልነግርህ ነው። አንድም የደወልኩት ሰይፉ ወዬ ከስትሮክ ወደ ሮክ አቶ ማናዬን ብርድ እንዳይነካብኝ በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ በልልኝ ሰይፍዬ። ያው እየሰሙ ነው፣ ችግር የለውም። እዚህ ተመልካቹም በጣም ነው የሚወድ፣ እያጨበጨበ ነው ላንተ ተሽሎ ተነስተ ወደ ኮሜዲ ስራ እንድትመለስ ፍልፍሉ እንወድሃለን። አንተ ሳይሻለኝ ቀረ እንዴ? ወደ ነበርኩበት ከእግዚአብሔር ጋር መለሳለሁ። ጓደኞቼም እየጠበቁ ስለሆነ
እንግዲህ በተለመደው ፕሮግራም ትመለሳለህ። ሁሉም ናፍቋልና እግዚአብሔር ጨርሶ ይማረ ፍልፍሉ። ለዛም ነው አንድም የደወልኩት። አሜን አሜን። ሰይፍዬ በጣም ነው የማመሰግነው። በዚህ ሰዓት ስለ ወንድማችን ፍልፍሉ አንድ አዲስ መረጃ ተሰምቷል። ባለፉት ጥቂት ቀናት በድንገት ባጋጠመው ህመም ምክንያት በሕክምና ላይ የነበረው ወንድማችን ተወዳጁ ኮሜዲያን ፍልፍሉም በአሁኑ ሰዓት እንግዲህ አገግሞ ወደ ቤቱ መመለሱ ተሰምቷል። ታዲያ ከላይ በምትመለከቱት ቪዲዮ ላይ በፍጹም ጥንካሬም ሰላም ሆነናል ሲል ስለሱ ለተጨነቁ ወዳጆቹም ደና መሆኑን መልእክት አስተላልፏል። እኛም እንግዲህ ወንድማችን ፈጣሪ ጨርሶ ምሮክ ወደምትወደው ስራክ ትመለስ ዘንድ መልካም ምኞታችን ነው። እንግዲህ ስለ ፍልፍሉ ደስ የሚል ዜና ሰምተናል። ወደ ቤቱ ገብቷል። እግዚአብሔር ጨርሶ ይማርህ እንላለን። በዳናይት መክብብና በሌሎች 4 ተከሳሾች ላይ የተመሰረተው ክስ በፍርድ ቤት መታየት የቀጠለ ሲሆን በተከሳሾች ላይ የንብረትና የባንክ ሂሳብ እግድ መተላለፉ ታውቋል። የቲቪ ፕሮግራም አቅራቢዋ እንዲሁም የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብና ሌሎች 4 ሰዎች የተከሰሱት ገንዘብ ተጭበርብረናል ባሉ ሰዎች እንደሆነ መዘገባችን ይታወሳል። ቁጥራቸው 13 የሆኑት እነዚህ ከሳሾች ያቀረቡት ክስ ግለሰቦች ወደ ውጭ ሀገር እንልካችኋለን ብለው ከእያንዳንዳችን 437 ሺህ ብር የተቀበሉን ቢሆንም ሳይልኩን ቀርተዋል የሚል እንደሆነ በክስ ዝርዝሩ ላይ ተጠቅሷል። ይህን የክስ ሂደት ተከትሎ ዳናይት መክብብን ጨምሮ የሁሉም ተከሳሾች የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንዲሁም የባንክ ሂሳብ እግድ እንደተሰጠ አውቀናል። የቦሌ መጀመሪያ ደረጃ ፍርድ ቤት 4ኛ ፍትሐብሔር ችሎት ትዕዛዝን ተከትሎ የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን በአንደኛዋ ተከሳሽ ቤተልሔም ታደሰ ኢማም ስም የተመዘገበና በኮልፌ ቀራኒዮ ቅርንጫፍ መስሪያ ቤት የተመዘገበ አውቶሞቢል እንዲሁም በዳናይት መክብብ ጥበቡ ስም ያለ በልደታ ክፍለ ከተማ የሚገኝ አውቶሞቢል እንደታገደ ጉዳዩን ለሚመለከተው ፍርድ ቤት ከተላከው ሰነድ ላይ ተመልክተናል። ከዚህ በተጨማሪ በዳናይት መክብብ የባንክ ሂሳብ ቁጥር ውስጥ የሚገኝ መጠኑ ከፍተኛ የሆነ ገንዘብ እንደታገደ ባንኮች ለፍርድ ቤት በላኩት ሰነድ ላይ ተረድተናል። ይሁንና በቀሪዎቹ 3 ተከሳሾች ላይ ግን ምንም አይነት ንብረትም ሆነ ገንዘብ እንዳልተገኘ ሰምተናል። ፍርድ ቤቱ መዝገቡን መርምሮ ቀጣይ ውሳኔ ለመስጠት ለቀጣይ ሚያዝያ 26 ቀን ቀጠሮ ሰጥቷል። የነዳናይት ጉዳይ ባለፈው እንደዚሁ ተነስቶ ነበረ እና ረገብ ብሎ ነበረ ለሆነ ሰዓት ያህል። አሁን ደግሞ በድጋሚ አንሰራርቶ እንግዲህ ወደ ክስ ሂደት ሄደዋል። የፍርድ ቤት ውሳኔውን የምንሰማ ይሆናል። አይታችሁ ከሆነ ሴቶች ቺት ሲያረጉ ከባለ ሀብቶች፣ ከካምፓኒ ባለቤቶች፣ ከኢንቨስተሮች ጋር ነው። ወንዱስ ከቤት ሰራተኛ፣ ከጸሐፊ፣ ከተከራይ ልጅ የሚያርከሰክሳቸው ምንድነው ንገሩ። ስለ ሽምግልና ብዙ ያልገቡኝ ነገሮች ስላሉ ባካችሁ መልስ ፈልጋለሁ። ለምን? ጥሩ ጥያቄ ነው። እኔ ሽምግልና ድሮ የሚመስለኝ እኛ ቤት ያገባ ሰው ስለሌለ ምንም ምሳሌ አላየሁም ጋይስ። ሽምግልና የሚመስለኝ መጀመሪያ ዛሬ ሽምግሌዎቹ መጥቷ፣ ለምሳሌ ዛሬ እሁድ ነው፣ ለምሳሌ አው ዛሬ እሁድ ነው። ሽምግሌዎቹ መጥቷ ምንም ዲኮርም ምግብም ምንም አይጠብቃቸውም። ከዛ ሄደው እንደዚህ የሚባል ልጅ እዛ ሰፈር ያለ ልጅ አለ ምናምንና ከዛ በኋላ ልጃችሁን በቃ ስለከጀላት ልጃችሁን ለልጃችን ምናምን ብለው ከዛ በኋላ የናስብበት ጊዜ የለም። እናስብበት ቤተሰቦቿ እንዴት ነው በ30 ደቂቃ ኤክስፕላኔሽን በ30 ደቂቃ ስለ ልጁ ስለ ቤተሰቡ ምናምን ተናግሮ እንዴት ነው የሚያውቁት? ማረጋገጥ ምናምን አያደርጉም። እሺ ቻው እኛ ተነጋግረን እናሳውቃቸዋለን ብሏቸው ወደ ቤት ሄደው ከዛ በኋላ ቤተሰብ ይሰባሰብና ማን ነው የሚለውን አይጣራም። ሽማግሌዎቹ በተናገሩት ብቻ ነው በዛው የሚቀጥለው። እኔ አልገባኝም። ምክንያቱም ሰሞኑን ማያቸው ሽምግልናዎች በጣም ግብዳ ድግስ አለ። ኢማጂን ሽማግሌዎቹ ልጃችሁን ለልጃችን ብለው ሊጠይቁ ሲመጡ ድግስ ነው። ምን ሰጠንና ነው የምንደግሰው? ልጅቷን እኮ ተጠይቆ እናስብበት ነው ቤተሰብ አማራጭ ካለም ዞር ብሎ እኔ ምናምን የሚባል ነገር የለም። የሽምግልና ጥቅሙ ምንድነው ታዲያ ጋይስ? ቤተሰብ እንዲመርጥ እንዲማርጣል። ይሄ እንደው አይሆናትም ወይ ይሆናታልና ለመባባላ እንዴ ድግስ ከተጠበቀማ ኦኬ ይቀበሉናል ብለው ራሱ ሽማግሌዎቹ ቀለል አድርገው ታመጣላችሁ አታመጡም ምናምን ይመስለኛል። ለምን ኦሬዲ ድግስ አለ፣ ወጡ እዚህ ጋር ቀርቧል፣ እሺ እንባላለን ብለው ነው አይገቡት። ምንድነው ጥቅሙ? እኔ አይገባኝም። በነገራችሁ ላይ ሁሉ ጊዜ ጥያቄ ምልክት ነው አይምሮስ የሚያስቀምጥብኝ። እኔ ሁለቴስ ቢመላለሱ ምን ችግር አለ? ወርቅ ሆነች ልጅ ይሆናል። ወርቅ ከሆነች ልጅቷ ሁለቴ ተመላልሰው እስኪ በሶስተኛው ማይ እናስብበት እስኪ አላማረንም ምናምን ተብሎ ከዛ በኋላ በሶስተኛው እሺ ተደግሶ ይጠብቃቸው። ቢያንስ ተመላልሰዋል። ምንድነው በአንድ ጊዜ መጥቶ በአንድ ጊዜ መስጠት? ልጅ
የሰው ነፍስ አይደል ሰው አይደለም እንዴ? እንዴት ነው ነገሩ? አይ ግን እናንተ መልሱልኝ። ስለ ሽምግልና ምን ነው የምታስቡት? እኔ ሽምግልና በዚህ መልኩ ነው የሚመስለኝ የነበረው። አሁን ነው ሚዲያው ላይ ያየው ራሱ ሽምግልና ኦኬ እንደዛ አይደለም እንዴ እያስባሉኝ ነው። ግን ይቅርታ እኔ ጋር የሚላክ ከሆነ ጋይስ ሁለቴ መመላለስ አለባቸው ድግስ ምናምን ለማየት። ሽምግልና ድሮ ያው ልጆቹ ሳይተዋወቁ ወይ ቤተሰብ ይሆናል አጭቶ የሚያመጣላቸው በእንደዛ አይነት መልኩ ነበር። አሁን ላይ ያለው ግን የሽምግልና አካሄድ ልጆቹ ይተዋወቃሉ፣ ይጨርሳሉ። ጀስት ባህሉን ለመከተል ብቻ ያችን ስቴፕ ነው እየሄዱ ያሉት እንጂ በፊት ላይ ያ ነገር ሲጣራ ምንድነው የት አካባቢ ነው የማን ልጅ ነው በደም ትስስር አለ ወይ የሚባለው ነገር ይጣራል። ምክንያቱም እስከ 7 ቤት ድረስ ታይቶ ርቀቱ ታይቶ ነው እንግዲህ ያው ልጅ የሚሰጠውና ትዳር የሚመሰርቱት ማለት ነው። አሁን ላይ ግን ቀድሞው ልጆቹ ይተዋወቃሉ፣ ይጠናናሉ። በቃ ያ ባህሉ እንዳይቀር በሚል ይመስለኛል ባህሉን ላለማስተው ይመስለኛል እንጂ ኦሬዲ ሁሉን ነገር ከጨረሱ በኋላ ነው ያ ነገር እየመጣ ያለው። ባህሉን ላለማስቀረት እየተደረገ ያለ ነገር ነው እኔ የሚመስለኝ እንደኔ አመለካከት ማለት ነው። መልክ፣ ሰፈር፣ ትምህርት፣ አቋቋም፣ ጾታ የሚል ነገር የለም። ሁላችሁም መታችሁ ትጫወታላችሁ። እንዴት ነው አለፈ 11 እምቢ አለው። እባክህ ባለፈው ዓመት ሞከረው አሁን ስራ ገባ። ይሄ 11 እምቢ አለው። ዳግዜን ትምህርቴን ጨርሼ ኳስ ተጫዋች ሲል ዘሞት እንግዲህ የቤተሰብ ጨዋታን ማን ያቅርብ የሚለው ላይ ሰመረ ባሪያውም ተቀላቅሏል። ከባድ የሚሆን ይመስለኛል። እንግዲህ ከዚህ በኋላ ያለው ውጥረት በጣም ብዙ ተወዳዳሪዎች አሉ። እንግዲህ የምናየው ይሆናል አቅራቢውን ማለት ነው። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ። ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶን ነው የሚያጥው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። የላ ተፈተን ተዘጋጅ። አንቺ ማን ነበረሽ? ወይዘሮ ማን ነበረሽ? ወይዘሪት በቀሉ ሴዶ ማርሻል አርት። ይሄ ድል በእርግጥ ለሱ ነበረ በፊት ላይ መጀመሪያ ላይ የተባለው እሱ ነበረ። ግን ያው እንደ ቀልድም ይዞት ቪውም ማግኛ አድርጎት እንዲህ ሲሪየስሊ አላሰበውም ነበር እና ይሄ ሲሆን ደግሞ አሁን ላይ ጥያቄ እያቀረበ ይገኛል። እስኪ የምናየው ይሆናል። ንቃተ ህሊናና ጆኒ ጁጁትሱ ፋይት ካረጉ በኋላ ሴዶ ማርሻል አርት ከማይችል ሰው ጋር ነው ፋይት ያደረከው። ከኔ ጋራ ፋይት ካደረክ 5 ሚኒት ማትቆይ 5 ሰከንድ ማትቆይም 3 ወር 4 ወር አለ ረፍት አድርግ መሰናበት አይቀር ምናምን እያለ ነው። ተውት። አሁን በንቃተ ህሊና ሲዛችሁ የተበላችሁ ሰዎች ማለት ነው። አሁን ጆኒ ጁጁትሱ አርፋችሁ በእሱ አሲዙ። ምክንያቱም ካሳዛችሁን በሴዶ ማርሻል አርት ይገባል አይገባም? ሲጀመር አይገባም። ሴዶ ማርሻል ስንቴ ነው እንደዚህ ያደረገ? ሴዶ ማርሻል አርት ይገባል ወይም አይገባም ብላችሁ ማስያዝ ያለባችሁ። ሲጀመር አይገባም ብላችሁ አሲዙ ካሳዛችሁ። የኔ ልጅ ሊዱ በቪዲዮ ግቢ። በቪዲዮ አኩርፈሽ ነው እናትሽ አለችኝ። ልደትሽን ስቀር አኩርፈሻል በጣም። ሹፌር አባት ሲሆን ናሲሩት ይውጣ እንጂ ሲፈልግ አይመጣም። ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው ጅቡቲ በረሃ ጎማ ተኝቶበት እየቀየረ ነው። ሹፌር አባት ሲሆን ይወጣል በቋጥኝ ይተኛል ተራራ ጨለማን ይደፍራል ቤቱን ሊያበራ። ሹፌር አባት ሲሆን የእናቱን ሐዘን የአባቱን መርዶ በድንገት ቢሰማ እያለቀሰ ነው የሚቀይረው ጎማ። ይዘውራል መሪ እያነባ በጣም። ሹፌር አባት ሲሆን ናሲሩት ይውጣ እንጂ ሲፈልግ አይመጣም። የኔ አበባ ቀንሽ ላይ ጎድዬ በጣም አኩርፈሻል። ይሄንን ወቂ ከርታታው አባትሽ በጣም ይወድሻል። አንዴ ድምጽሽን አሰሚኝ የኔ አበባ፣ አንዴ ብቻ
አባዬ በይ። ይሄ የብዙ የከባድ መኪና ሹፌሮች ታሪክ ነው። በቃ ትክክለኛ ታሪክ ነው። ሪንግ በሉት በቃ ማለት ይሄ የገባሁትም ስትራቴጂ ትክክል አልነበረም ይመስለኛል። እና ሶ ለርኒንግ ባይ ዘ ዌይ አለመሞከር ነው ሊያስቃችሁ የሚገባው። አለመሞከር ነው ሊያስቃችሁ። እኔ አሁን ከዚህ ፋይት ከብዙ ሰው ጋር ተግባብቻለሁ። ቴንክ ዩ ብዙ ሰው ጋር ተግባብቻለሁ። ብዙ ነገር አድርጌያለሁ። ኦልሬዲ በቃ አሸንፌያለሁ። ትላንት መድረኩ እንደዛ ደምቆ ሳይ ራሱ በጣም ደስ ያለኝ፣ ግን ይሄንን እንደ ኤክስኪውዝ ላቀርብላችሁ ሳይሆን ጁጁትሱን በዛ ደረጃ ማስተር ያደረገ ሰው ጋር ፋይት ማድረግ በደንብ ጥናትን ይፈልጋል። ጁጁትሱን በደንብ መስራትን ይፈልጋል። ትላንት መድረክ ላይ እንደተናገርኩ ከ6 ወር በኋላ ፋይት አደርጋለሁ ማለት ነው። ከፈለጋችሁ ኤምኤምኤ ከፈለጋችሁ ሞይታይ አይፋለም። ሞይታይ ጆኒ ከተፋለመኝ እኔ በራሴ 1 ሚሊዮን መድባለሁ። 1 ሚሊዮን መድባለሁ። እሱ አይመድብ። የወለደችኝ እናቴ ትሙት እሱ ሞይታይ ከኔ ጋር የሚፋለም ከሆነ እኔ 1 ሚሊዮን መድባለሁ። እሱ አይመድብም። ቴንክ ዩ ቤንጂ፣ ወዳለሁ ወንድሜ። ስለዚህ ጁጁትሱ በጣም ቀድሜም ተናግሬያለሁ። ግራውንድ ላይ ከተወረደ ኮንትሮል ያደርጋሉ ጁጁትሱ። ዳስ ግልጽ የሆነ ነገር ነው። ግን ቀጣይ ከ6 ወር በኋላ ሪማች ይኖረናል። እንደማኮራችሁ ቃል እገባላችኋለሁ። እንደማኮራችሁ never disappoint። በኔ መቼም ዲስአፖይንት እንድትሆኑ አልፈልግም። ከዚህም አልፎ ተርፎ ብዙ ኢንተርናሽናል ፋይቶችን አደርጋለሁ። ይሄ ጅማሮ ነው። እና ሁለተኛ እኔ እንትን ለማድረግም እየተጣጣርኩ ነበር። ባይዘዌ ማለት ታፕ ያላረኩት እጁ አልገባም ነበር። እጅ አውጥቼ እጁን ለመያዝ ያሰብኩ ነው ዳኛ ያስቆመው። እንግዲህ ዳኛው ያስቆመው እንኳን ያው ላለመሸነፍ ያላት ነገር ናት። ግን ከሱ ላይ ምን መማር እንችላለን? ጥንካሬውን ያው ሰው ወድቆ መነሳትም እንዳለ ነውና በዚህ ወድቆ አለመቅረቱና ለሌላ ማሰቡ ጥሩ ነው። በአብዛኞቻችን አንዳንድ ነገር በቃ ሳይሆንልን ሲቀር ሳይሳካ ሲቀር በቃ ተስፋ እንቆርጣለን። ያ ነገር አላየውበትም እና ተስፋ አለመቁረጥን ከሱ መውሰድ እንችላለን ማለት ነው። ተስፋ አለመቁረጥን ሳላደንቅ አላልፍም። እንዴት ነው ከዚህ ጀምሮ እስከዚህ ይቀለጣል? መግማት እንዴት እንደመጣ ማየት ፈልጋለሁ። እዚህ ቅርብ ለምን ትሰራ? ሰለቼ ባንቺ እንድሞክር ነበር ወይ? ስለዚህ እኔ እንደዚህ ልታነሳኝ? የምር I'm ready. Okay. እሺ Okay. ከየትኛው ደም ስሬ ልስጥሽ? ከዚህኛው። ይሄ በጣም ዘለላው ያምራል። አይሚያው ማይሆን ስራ ነው እየሰራሽ ያለሽው። አልገባኝም። ከበድ ይላል። ኖ ኮሜንት። አርቲስት ቴዎድሮስ ካሳሁን አዲስ አልበም ከለቀቀ በኋላ በፌደራል ፖሊስ ምርመራ የተደረገበት ነው የሚሉ ወሬዎች እዚሁ ሶሻል ሚዲያ ላይ ሲናፈሱ ሰንብተዋል። ፌደራል ፖሊስ በበኩሉ ግን አርቲስት ቴዎድሮስ ካሳሁን ላይ የደረሰኝ ጥቆማም የለም፣ የምመረምረው ምርመራ የለም፣ ነፃ ዜጋ ነው፣ በነፃ ሀገር ላይ መኖር ይችላል፣ ምንም አይነት ምርመራ ያደረኩ አይደለም፣ ምንም አይነት ጥቆማ አልደረሰኝም። በፌደራል ፖሊስ ስም የሚደረጉ ምርመራዎች ካሉ ግን እዛ አካባቢ ካሉ ጥቆማ እንዲያደርሱ እንጠይቃለን የሚል መግለጫ አውጥቷል። ተመልከቱት። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ፈጣንና አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።